በምትሰሩ ስራ ደስተኛ የሆናችሁ ካልሆነ አንድ ታሪክ ልንገራችሁ። አንድ አባት ናቸው። አንድ ጊዜ መንገድ ላይ እየተጓዙ 3 ድንጋይ ጠራቢዎችን ያገኛሉ። እነዚህን ድንጋይ ጠራቢዎች ተራ በተራ ተመሳሳይ ጥያቄ ይጠይቃቸዋል። ጥያቄው ምንድነው? ምን እየሰራህ ነው የሚል ነው። የመጀመሪያውን ይጠይቁታል። ምን እየሰራህ ነው ይሉታል። ይህ ድንጋይ ጠራቢ እኔ በቃ በፀሐይ እየተቃጠልኩ ነው፣ ቤተሰቦችን ለማኖር እየተሰቃየሁ ነው በዝቅተኛ ክፍያ ይላቸዋል። ያው ድንጋይ ላይ እየለፋው ነው ይላቸዋል። ሁለተኛውን ይጠይቁታል። አንተ ምን እያደረክ ነው ይሉታል። እሱም በተመሳሳይ ይሄው ቤተሰቦችን ለማኖር ስል የግድ በህይወት መኖር ስላለብኝ ምንም የማይጠቅም ስራ እየሰራው ነው ይላቸዋል። ሶስተኛው ግን ከነዚህ በተለየ እኔ ቤተ መቅደስ እያነጽኩ ነው ይላቸዋል። ምንድነው እሱ ለአእምሮ የሰጠው መልስ ምንድነው? ቤተ መቅደስ እያነጹ ነው። እውነትም እሱ እንደተናገረው አንድ ውብ ቤተ መቅደስ የሚታነጸው ድንጋይ ጠራቢ ነው ወይም የተናቀ ሰው ነው ብለን ካራክተራይዝ በምናደርግ ወይም በመንፈርጀው ሰው እጅ በተጠረበ ድንጋይ ነው የሚያምር ቤተ መቅደስ የሚሰራውና ከነዚህ ከሶስቱ የትኛው ይመስላችኋል በጣም ስራው ቅልል ብሎትና ደስተኛ ነው ሊሰራ የሚችለው? የሚሰሩ ስራ ተመሳሳይ ስራ ነው። እኩል ሰዓት ነው የሚሰሩበት ቦታ እኩል ተመሳሳይ ፀሐይ ነው፣ እኩል ተመሳሳይ ብርድ ነው ያለው። ግን የትኛው ቅልል ብሎ ሊሰራ ይችላል? ግልጽ ነው፣ ሶስተኛው ነው። ምክንያቱም ሶስተኛው ድንጋይ ጠራቢ የሰጠው ለአእምሮ ምክንያት ምንድነው? እኔ ውብ ነገር እየሰራሁ ነው የሚል ነው። ሌሎች ግን እኔ ማረባ ሰው ነኝ። ስለዚህ በአመለካከታቸው ወይም ደግሞ ለአእምሯቸው በሰጡት ምስል ብቻ ለስራቸው በሰጡት ትርጉም ብቻ ተመሳሳይ ስራ እየሰሩ ምን ሆኑ ማለት ነው? የተለያየ የስሜት ደረጃ ላይ ሊሆኑ ነው። የተለያየ የድካም ሌብል ላይ ሊሆኑ ነው። ስለዚህ ከዚህ ትምህርት የምንወስደው ከዚህ ተረት ወይም ታሪክ የምንወስደው ትምህርት ምንድነው? ሁላችንም የምንሰራውን ስራ ወደን ላይሆን ይችላል የምንሰራው የግድ ለመኖር የሆነ ነገር ማግኘት ስላለብን ሊሆን ይችላል። ግን ያን ስራ የግድ መስራት እስካለብን ድረስ ወደነው ነው መስራት ያለብን ለማለት ነው። አንድ ስራ ላይ ተቸክለን እንቀር ምናምን እያልኳቸው አይደለም። ወይም እኔ ሳፈር ሳላደርገው ቀርቼ ሳይሆን የምንሰራውን ስራ እያመሰገንና ወደነው በሰራን ቁጥር የሆነ አስተዋጽኦ እያደረግን እንደሆነ ባሰብን ቁጥር የሆነ የምንፈታው ችግር እንዳለ ያን ችግር እየፈታን እንደሆነ ባሰብነው ቁጥር አእምሯችን ደስተኛ ይሆናል። ዘንድ የመፍጠር ክሬቲቭ የመሆን አቅማችን ይጨምራል። መፍጠር እንችላለን። ከሰዎች ጋር መግባባት እንችላለን። ኮንፊደንስ ይኖረናል። ኮንፊደንስ ከኖረን ደስተኛ ከሆነ ለወደፊት ለመራመድ ደግሞ ውስጣችን ምቹ ከሆነ ራሳችን የምንወቅስ ዝቅ አድርገን የማናይ ከሆነ ደግሞ ከኛ በላይ ከፍ ያለ ሰው ጋር መዋል እንችላለን። ዘንድ አሁን ከምንሰራው ስራ ደግሞ ከፍ ያለ ስራ ለመስራት እድሉን እናገኛለን ማለት ነው። ስለዚህ ከዚህ ታሪክ የምንማረው የምንሰራውን ስራ ከወደድንና ዘንድ በዛ ስራ ደስተኛ ከሆን ለምሳሌ አንድ ህንጻ የምታጸዳ የጽዳት ሰራተኛ ሰጉብ ያቺ ጽዳት ሰራተኛ ባትኖር 2 ቀን ሳትገባ ብትቀር እንዳለ ህንጻው ሽንት ቤቱ ይሸታል። በሁለተኛው ቀን በቃ ህንጻው ወስገው ሽተት ነው የሚለው። ህንጻው እንዲያምር ማዛው ቆንጆ እንዲሆን የተመቻቸ ስራ እንዲሰራ እያደረገች ናት ሰራተኛ ማለት ነው። ስለዚህ ጽዳት ሰራተኛ ነኝ እኔ ወረድኩ ሰው ነኝ ከማለት ይልቅ እኔ መልካም የዚህ ህንጻ እንዲሳል ስራ በፍጥነት እንዲሄድ የሚያደርግ ምቹ ኤንቫይሮንመንት እንዲፈጠር የሚያደርግ እኔ ነኝ። በእኔ እጆች ስለሚታጠብ በእኔ እጆች ስለሚነጻ ነው ይህ ህንጻ ለስራ ምቹ የሚሆን ድርጅቱም ትርፋማ የሚሆን ብላ ብታስብ ግን ሞር ጠንካራ ትሆናለች። ኮንፊደንስ ደግሞ ጥቅሙ ምንድነው? ጀስት ኮንፊደንስ አለ ብቻ ሳይሆን ሰዎች ጋር የተሻሉ ሰዎች ጋር ለመዋል አቅሙ ይኖራል። አትሸማቀቅም። እኔ ጽዳት ነኝ ምናምን ብለህ ራስ ዝቅ አድርገህ የምታይ ከሆነ ደህና ሰው ጋር አትውልም፣ ደህና ኔትወርክ አይኖርም፣ እዛው ነው የምትቀረው ማለት ነው። ኮንፊደንስ ካለ ግን ደህና ኔትወርክ ይኖራል፣ ደህና ሰው ጋር ትውላለህ ማለት ነው። ስለዚህ የምንሰራውን ስራ እንውደድ። ለወደፊቱ መስፈንጠሪያ ይሆነናል፣ አቅም ይሆነናል። ምክንያቱም ያ ስራ የምንሰራው ስራ እኛን አይገልጽም። እኔ የምሰራውን ስራ አይደለሁም። ማንኛውም ሰው በነገራችን ላይ የሚሰራውን ስራ ብቻ አይደለም። ጽዳት የሚሰራ ሰው ጽዳት
የሚሰራው እሱ በቃ ጽዳት ለመስራት ብቻ ስለተፈጠረ አይደለም። አቅሙን እዛ ደረጃ ላይ ብቻ ስለተጠቀመ ነው እንጂ ያ ሰው ቢማር በትርፍ ሰዓቱ ቢማር ቀን ተሌት ቢያጠና ዶክተር መሆን ይችላል፣ ኢንጂነር መሆን ይችላል፣ መምህር መሆን ይችላል። ከዶክተሩ ያነሰ እግር አልሰጠውም። ከዶክተሩ ዶክተር ከሆኑ ሰዎች የጠበበ ጭንቅላት አልሰጠውም። ከዶክተሮች የሚያንስ እጅ አልሰጠውም። እንደ ዶክተሮች 2 ጆሮ ሰጥቶታል፣ 2 ዓይን፣ 2 እግር፣ 2 እጅ። እግዚአብሔር የተመሰገነውን ለሁሉም ሰው እኩል ነው ተፈጥሮ የሰጣቸውና የጥረታችን ደረጃ ነው። አሁን ያለንበት ስራ ማለት የመጨረሻ በቃ በህይወታችን የግድ ልንሰሩ የተፈጠር ነው ማለት አይደለም። ከዛ በላይ ፑሽ ማድረግ አለብን። ምን ይባላል? ዘ ሊሚት ኢዝ ኢን ዮር ማይንድ ይባላል። ሊሚታችን ምንድነው? አእምሯችን ነው። እኔ በዚህ ልክ ነው የምሰራው ብለን ካሰብ በዛ ልክ ነው የምንሰራው። ጥረት አይጠይቅም እያልኳቸው አይደለም። እዚህ ጋር እኔ ዶክተር መሆን የምፈልግ ስላል ዶክተር ሆናለሁ እያልኳቸው አይደለም። በቀላሉ ጥረት ይጠይቃል። ግን እንደምንችል ካመንና ያን ዋጋ ለመክፈል ደግሞ ሬዲ ከሆን ግን የማናሻሽለው ታሪካችን ክፍል አይኖርም ለማለት ነው። መብቱ መላኩ ነኝ። ተመሳሳይ ሐሳቦች የሚመቻችሁ ከሆነ ላይክ እና ፎሎ አድርጉኝ። አመሰግናለሁ።